سورة البقرة. البقرة مالت لام مالتنا، البقرة لامیቱ ማለት ነው። ማን እንደሆነች የትኛው ላም እንደሆነች እንደርሱበት እናያለን። ይህ ቃል በቁርአን ላይ በሱረቱል በቀራ የተጠቀሰ ቃል ነው። ኢነ አላህ ያእሙሩኩም አን ተዝበሑ በቀረተን፣ አላህ ላምን እንድታርዱ ያዛችኋል ብለው ሙሳ ተአምር ይሆን ዘንድ በኑ እስራኤልን ያዘዙበትን ያንን ክስተት የሚያብራራ ነው። ሱረቱል በቀራ መደንየቱን ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ከተወረዱት ምዕራፎች መካከል አንዷ ነች ሱረቱል በቀራ። ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን። አሊፍ ላም ሚም፣ አሊፍ ላም ሚም የሚለው አንቀጽ ከምህጻረ ቃላት መካከል የሚጠቀስ ነው። ሚነል ሑሩፊል ሙቀጠዓ። የዚህ ምህጻረ ቃል ትርጉም አላህ ነው የሚያውቀው። አላሁ አዕለሙ ቢሙራዲሂ። በዚህ ምን ለማለት እንደተፈለገ አላህ ነው የሚያውቀው። የተፈለገው ነገር ምንድን ነው? ከቁርአን ተአምራት ወይንም ሙዕጂዛት የሚቆጠር ሲሆን ሰዎች ቆም ብለው ኢልቲፋቱ ነዘር ትኩረትን ለመሳብና ቀጥሎ ስለ ቁርአን ማስደመጥ ስለሆነ በቁርአን ውስጥ በተጠቀሱ ምህጻረ ቃላት አካባቢ ስለ ቁርአን የሚናገር ነገር እናገኛለን። ስለዚህም አሊፍ ላም ሚም ዛሊከል ኪታቡ ቁርአኑን ጠቀሰ። ቃፍ ወልቁርአኒል መጂድ፣ ሐሚድ ተንዚሉ ሚነር ረሕማኒር ረሒም፣ ያሲን ወልቁርአኒል ሐኪም። ለዚህ ምህጻረ ቃላቱ ሲጠቀሱ ቀጥሎ ስለ ቁርአን ማብራሪያ ይጠቀሳል። ለዚህ የተፈለገው ኢልቲፋቱን ነዘር ነው። ከአረቦች ቋንቋ ውስጥ የሚካተት አይደለም። ዛሊከል ኪታቡ፣ ይህ መጽሐፍ ወደ አማርኛ ስንመልሰው ነው። በአረብኛ ዛሊከ የሚለው ሚን አስማኢል ኢሻራ ይባላል። ሀዛ ይህ፣ ሀዚህ ይህች፣ ዛከ ያ፣ ዛሊከ ያ ማለት ነው። ስለዚህ ዛከ ወይንም ዛሊከ የምንጠቀመው ሩቅ ነገርን ለመጠቆም ሲሆን ዛሊከል ኪታብ ብሎ አላህ ያራቀው አልኢብዓዱ ሊተሽሪፍ፣ አልኢብዓዱ ሊተሽሪፍ ልቅናውን ለመግለጽ ነው። ልክ እንደዚሁ አማኞችን ኡላኢከ አላ ሁደን ሚን ረቢሂም በማለት እንደዚሁ በሩቅ መጠቆሚያ ቃል ይጠራቸዋል። ዛሊከል ኪታቡ ወደ አማርኛ ስንመልሰው ይህ መጽሐፍ ቁርአኑ ላ ረይበ ፊህ በውስጡ ጥርጥር የለውም። ሊአነሁ ተንዚሉ ሚነር ረሕማኒር ረሒም እጅግ ሩህሩህና እጅግ አዛኝ ከሆነው ከአላህ ለመወረዱ ጥርጥር የለውም። ሁደን ሊልሙተቂን እሱ ጥንቁቅ ለሆኑ ለአላህ ባሮች ትእዛዙን ተሽቀዳድመው ለሚሰሩና ከከለከለው ለሚርቁት መመሪያ ነው፣ የህይወት መመሪያ። ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር ወሁደን ወረሕመቱን ሊልሙእሚኒን እንዳለው በሱረቱ ዩኑስ ያ አዩሃ ናሱ እናንተ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ከጌታችሁ የሆነች ምክር በእርግጥ መጣቻችሁ። ወሽፋኡን ሊማ ፊ ሱዱር ልብ ላይ ለሚጣድ በሽታ መድኃኒት የሆነ በእርግጥ መጣችሁ። ወሁደን ወረሕመቱን ሊልሙእሚኒን ለአማኞች ሁዳ መመሪያና እዝነት ነው ይላል። እዝነት የተባለበት ቁርአኑ ጥቅም ሳያመልጥ ጉዳት ሳይደርስ ጠቋሚ በመሆኑ ነው። ሁደን ሊልሙተቂን አለዚነ ይላል ኢስሙን መውሱሉን ይባላል። ከፊቱ የቀደመውን ቃል የሚያብራራ ነው። ሁደን ሊልሙተቂን እነማን ናቸው? እነርሱ አለዚነ እነኛ ናቸው ዩእሚኑነ ቢልገይቢ ከስሜት ዋሳት